ሶሻል ሚዲያ ላይ በሱ ነው ኮንፊርሜሽን የምናገኘው። ኦንላይን ስራዎችን ቢዝነስ ቤታችን ቁጭ ብለን የምንሰራቸው ስራዎች አሉ። ይህንን በሱ ነው። ኢሜል ከሌለ እድሉን አናገኝም። ምክንያቱም መልእክት የምንላላከውና እነሱ ኮንፊርም አድርገው የሚልኩልን በኢሜል ስለሆነ ማለት ነው። ሌሎች ደግሞ ኦንላይን ኮርሶች፣ ኦንላይን ፍሪ ኮርሶች አሉ። እነዚህን ኦንላይን ፍሪ ኮርሶች ማግኘት የምንችለው ኢሜል ሲኖረን ነው። በኢሜል ስለሆነ በብዛት ማለት ነው ኢሜል አካውንታችንን በሞባይላችን እንዴት አድርገን ከመጀመሪያ እስከ መጨረሻ ድረስ 1-2 ብለን ከፍተን አክቲቭ አድርገን መጠቀም እንደምንችል አሳያችኋለሁ። እስከ መጨረሻ ድረስ ከኔ ጋር ቆዩ። አዲስ ኢሜል አካውንት መክፈት የምትፈልጉ ከሆነ እነዚህን ስቴፖች መከተል ይጠበቅባችኋል ማለት ነው። ጉግል አፕ ላይ ትገባላችሁ። ጉግል አፕ ላይ ትገቡና እዚህ ጋር ምን ብላችሁ ትጽፋላችሁ? gmail.com በጣም ቀላል ነው። gmail.com ብላችሁ ሰርች ታደርጋላችሁ። ይህንን ሰርች ስታደርጉ ምን ያመጣላችኋል? በሁለት አይነት አማራጭ ያመጣላችኋል። ከዚህ በፊት የገባችሁበት ኢሜል ካለ በዛ ኢሜል ይገባና የዛን ኢሜል ሊስት ያመጣላችኋል። ልክ በዚህ አይነት ማለት ነው። አዲስ ከሆነና ስልካችሁ ላይ ሌላ ኢሜል የገባችሁበት ከሌለ ምን ያመጣል? ቦክስ ላይ ክሬት ኒው ጂሜል አካውንት ኦር ክሬት ኒው አካውንት የሚል ያመጣላችኋል። አጋጣሚ እኔ በዚህ እየተጠቀምኩኝ ስላለው የውላችሁ እዚች ጋር ከፍ አድርጌ ላሳያችሁ። ቲም የምትለዋ ጥናት የምትል ኢሜል አለኝ። የእሱን የመጀመሪያ ያመጣልኛል ማለት ነው። እናንተ ክሬት ኒው አካውንት ብሎ ነው የሚያመጣላችሁ። ነገር ግን በዚህም ሆነ በዛ ምን ያመጣላችኋል? ክሬት ኒው አካውንት ወይም ደግሞ አድ ኒው አካውንት የሚል ያመጣላችኋል። አሁን እዚች ላይ ፕሮፋይል ማለት ነው። እዚህ ላይ ክሊክ ሳደርግ ይሄው እንደዚህ ያመጣልኛል። አያችሁ፣ በእነዚህ ኢሜሎች እየገባዊ ነው። እነዚህ ለሙከራ የከፈትኳቸው ናቸው። አድ እኔ ምን ጋር ገባለሁ? እነዚህ ለሙከራ የከፈትኩ ስለሆነ ይሄንን ነው የሚያመጣላችሁ። አድ አናዘር አካውንት ብዬ ገባለሁ። እናንተ ጋር ክሬት ኒው አካውንት ነው ብሎ የሚመጣው። እኛ አዲስ አካውንት ስለሆነ እየከፈትን ያለ ነው። ምኑ ጋር ሄዳለሁ? ክሬት አካውንት የምትለው ላይ ክሊክ ሳደርግ እነዚህ ሁለት አማራጭ ያመጣልናል። ለቢዝነስ ነው ወይስ ለፐርሰናል ዩሴጅ ነው? ወይም ደግሞ ለፐርሰናል ዩዝ ነው፣ ለግል ጥቅም ነው ወይም ደግሞ ለቢዝነስ ነው የሚለውን አማራጭ ያመጣላችኋል። ፐርሰናል ብላችሁ ትመርጣላችሁ። ምርጫው የእናንተ ነው። ፈርስት ኔም ይጠይቃችኋል። ፈርስት ኔም ምን ብዬ ልጻፍ? ጥናት። ከዛ ሰርኔም ካላችሁ ተጨማሪ ወይም ደግሞ ልክ እንደ ቤት ስም ወይ ቅጥያ ስሞች ካላችሁ እሱን መሙላት ትችላላችሁ። እኔ ጥናት ኢንፎ ልበለው። ጥናት ኢንፎ፣ በቃ ጥናት ኢንፎ ኦ ደብል አድርግ። ከዚህ በፊት የከፈትኩት ስላለ እንደዚህ ታስገቡለታላችሁ። ከዛ ኔክስት ትሉታላችሁ። ይኸው ዴት ኦፍ በርዝ መንዝ ይር እና ጀንደር ጾታችሁን ይጠይቃችኋል። ይህን መሙላት ይጠበቅባችኋል። ነገር ግን ይህንን ስትሞሉ ጾታችሁን 3 አማራጭ ያመጣላችኋል። ይር ደግሞ ከ18 ዓመት በላይ መሆናችሁን ወይም ደግሞ መሆን እንደሚገባችሁ ማረጋገጥ መቻል አለባችሁ ማለት ነው። ዴይ ይኸው 30 ልበለው። ዴይ 26 ልበለው። መንዝ 1 ልበለው ወይም ደግሞ ጃንዋሪ ይሆናል በፈረንጆች። እዚህ ጋር ዓመተ ምህረት 2002 ልበለው። 2002 ማለት 23 ዓመት ይሆናል ማለት ነው። 24 ዓመት ይሆናል ማለት ነው። ስለዚህ ጀንደር ምን ያመጣል? ፊሜል ሜል ያመጣላቸዋል። ራዘር ኖት ሴይ እናንተ ማለት የማትፈልጉ ጾታችሁ መግለጽ የማትፈልጉ ከሆነ ከስተማይዝድ በሌላ ጊዜ ከስተማይዝ ማድረግ የምትፈልጉ ከሆነ ደግሞ እነዚህን አማራጭ ያመጣ። እናንተ ሜል ኦር ፊሜል ብላችሁ መሙላት ይጠበቅባችኋል። እኔ ሜል ብዬ ልምና ከዛ ምን ያመጣል? ኔክስት ትሉታላችሁ። በነገራችን ላይ ቀላል ዘዴ ነው። በጣም መጠቀም አለባችሁ። ኢሜል በብዙ ነገር ቅድም እንዳልኳችሁ ነው። ኦንላይን ቢዝነሶች የምትሰሩበት ኮንፊርሜሽን በሱ ስለሚላክላችሁ ፎሎ የምታደርጉት በዛ ስለሆነ መከታተል አለ። ኢሜሎች ይላክላችኋል። ስኮላር አፕላይ ማድረግ የምትፈልጉ ከሆነ በኦንላይን ነው። ኦንላይን ኮርሶችን መከታተል የምትፈልጉ ከሆነ በኢሜል ነው። ስኮላርሺፕ የምትጠይቁ ከሆነ በኢሜል ነው። ኢሜል ሊኖራችሁ ይገባል። በዛ ነው መላላክ የምትችሉት። ሌሎችም ኢቭን ሶሻል ሚዲያ ኮንፊርም ለማድረግ ምን ይጠይቃችኋል? ኢሜል ይጠይቃችኋል። ያለ ኢሜል የገባችሁ ከሆነ አንድ ቀን እንኳን ቢጠፋባችሁ ወይ ቢሳሳትባችሁ ሪከቨር እንኳን ለማድረግ ፓስወርዳችሁ ራሱን ለመመለስ ሊያስቸግራችሁ ይችላል። ኢሜል እንደምናወራው ቀላል አይደለም ጥቅሙ ማለት ነው። ስንከፍት ግን እንደዚህ በቀላል ዘዴ መክፈት እንችላለን። እንቀጥል። ጥናት
ኢንፎ ይሄን ሁለቱ ከላይ ክሬት አድርጎላችኋል። ይሄ ኢሜል ብታደርጉ ይመቻችኋል ብሎ እንደ መጠየቅ ነው ማለት ነው። አዎ ይመቸናል ምንል ከሆነ የሚመቸንን ከውስጡ ሰሌክት እናደርጋለን። ኖ አይመቸኝም የራሴን ነው ክሬት ማድረግ የምፈልገው የምትሉ ከሆነ ደግሞ ክሬት ዩር ኦን ጂሜል አድሬስ ትሉና መጻፍ ያለባችሁን ትጽፋላችሁ። ስትጽፉ ግን ያልተያዘ መሆን መቻል አለበት። ለምሳሌ ያልተያዘ ከሆነ አክቲቭ ይሆንላችኋል። የተያዘ ከሆነ ደግሞ ኦልሬዲ ኦኩፓይድ እንደሆነ ይነግራችኋል ማለት ነው። እኔ አሁን እዚህ ጋር ለራሴ ክሬት ላድርግ። ጥናት አር 2026 @gmail.com ልበለው። @gmail.com መጻፍም አይጠበቅብኝም። እዚህ ጋር ባይ ዲፎልት አለው። ምን አደርጋለሁ? ይኸውላችሁ ጥናት አር 2026 ኔክስት እለዋለሁ። ስለዚህ አልተያዘም ማለት ነው። ስላልተያዘ አሪፍ ነው። እዚህ ጋር ደግሞ እንዴት ነው የምንጠቀመው? የኢሜል አድሬሳችንን ፓስወርድ እንሞላለን። ፓስወርዳችን ረዘም ያለ ጠንከር ያለ መሆን መቻል አለበት። ምን ማሟላት አለበት? በመጀመሪያ ስትሮንግ ፓስወርድ ዊዝ ሚክስቸር ኦፍ ሌተርስ ነምበርስ ኤንድ ሲምቦልስ። ሲምቦል መግባት አለበት፣ ሌተር መግባት አለበት፣ እንዲሁም ደግሞ ቁጥር መግባት አለበት። እነዚህን ቅይጡን መጠቀም እንዳለባችሁ ሪከመንድ ያደርጋችኋል። ጠንከር ማለት አለበት። ሌላ ሰው በኢሜይላችሁ ልግባ ቢል መግባት አይቻልም ማለት ነው። ስለዚህ አሁን እኔ ጥናት ይኸውላችሁ ካፒታልም ስሞልም መቀላቀሉ ደግሞ ናይስ ነው። ስለዚህ ጥናት ይኸውላችሁ በካፒታል ጀመርኩኝ። ጥናት 00 ሃይፈን አድርገው ጠንከር ይበል ተባብለን የለ ጠንከር እናድርግ። ወይም ደግሞ ህዝባርን ልጠቀም። ይሄው ህዝባር 1 2 3 እዚህ ጋር ምን ገብቷል? ፊደል ገብቷል። ከፊደል ውስጥም ካፒታልም ስሞልም ገብቷል። ነምበሮች ገብቷል። ሲምቦል ገብቷል። ቀጥሎ ምን አደርገዋለሁ? ይህም ፓስወርድ በደንብ መያዝ አለባችሁ። እንግዲህ ጥናት 0003 ህዝባር 1 2 3 ኔክስት እለዋለሁ። ይሄው ተከፈተልን ማለት ነው። ይሄን ፓስወርድ ይሄንን አድሬስ ሴቭ ማድረግ ትፈልጋላችሁ ወይ ነው ይላችኋል። የስ የምትሉ ከሆነ አዎ ሴቭ ታደርጋላችሁ። ኖ የምትሉ ከሆነ ካንስል ታደርጋላችሁ። እኔ ለጊዜው ሴቭ ልበለው። ሴቭ ማድረጉ ለምንድን ነው? እየገባችሁ በምትወጡበት ሰዓት ምንጊዜም ኢሜል አድሬስ ፓስወርዳችሁን አይጠይቃችሁም ማለት ነው። ሴቭ ልበለው። ማትፈልጉ ከሆነ ካንስል ታደርጋላችሁ፣ መርሳት ሊኖር ስለሚችል። ግን የቅድሟን ፓስወርድ መዝግባችሁ መያዝ አለባችሁ ማለት ነው። ይኸው ሴቭ አልኩት። እኔ ኔክስት እለዋለሁ ሴቭ ብዬው። ይኸው ፕራይቬሲ አግሪመንት መፈጸም አለባችሁ። አግሪመንቱን አግሪ ትሉታላችሁ። ፓስወርዳችሁን በምትሰሩበት ሰዓት ወይ ስክሪንሾት ካደረጋችሁ ምንጊዜም ለማስታወስ አይከብዳችሁም። ይኸው ኢሜይላችንን ከፈተልን። ይኸው በዚህ መልክ አዲሱን ኢሜይል አድሬሳችንን ከፈተልን ማለት ነው። ሲከፍትልን በዚህ መልክ ነው ኢንተርፌሱ የሚከፍትልን። ይኸው እነዚህን ነገሮች ታያላችሁ ማለት ነው። ከላይ ሰርች ታያላችሁ። በጎን በኩል እነዚህ 3 መስመሮች ታያላችሁ። በዚህኛው ፕሮፋይል ኔም የመጀመሪያ ፊደል እዚህ ጋር ያስቀምጥላችኋል። ከላይ ያለችው 3 መስመር ውስጥ ብዙ ዝርዝሮች አሉት። በዚህ መልክ ማለት ነው የምትፈልጉትን ማየት ትችላላችሁ፣ እያንዳንዱን ከፍታችሁ ማለት ነው። ቀጥሎ ለመላክ ምንፈልግ ከሆነ በዚህ መንገድ ኢንተርፌሱ ላይ እንገባና ኮምፖዝ እንላለን። ኮምፖዝ ላይ ገብተን አድራሻውን ለምንልክለት ሰው ተቀባዩን እዚህ ጋር ጻፍኩኝ። ጥናት 2018 media@gmail.com። የሜሴጁ መልእክት ደግሞ አርጀንት ነው። እንደገና ቺን ፒዲኤፍ አስገብቻታለሁ። እዚች ጋር አታችመንት የምትለዋ ምልክት ላይ እንገባለን። ፋይል ጋር ገባለሁ። ደስ ያላችሁን ፋይል በፍጥነት ነው የሚልክላችሁ። ዶክመንት ነው፣ ደግሜ እንድናስገባ እንድታዩት ማለት ነው። ይኸው እቺን ፒዲኤፍ ልካለሁ። ይኸው ገባ፣ ሁለተኛ ማለት ነው። ቀጥሎ ምንድነው ማድረገው? ሴንድ ማድረግ ነው። ስፔሊንግ አለመሳሳታችንን ቼክ ማድረግ አለብን። ሴንድ እየላከ መሆኑን አያችኋል። ከታች ሴንዲንግ ይላል። ልክ ሲጨርስ ሴንት ይላል ማለት ነው። ሴንት አለ ማለት እዛ ገብቶልናል ማለት ነው። የተላከው ሰው ጋር ይደርሳል። በዚህ መንገድ መጠቀም ትችላላችሁ። በጣም ወሳኝ ነው። በአሁኑ ሰዓት ለብዙ ነገር ነው የሚያገለግለው። ሶሻል ሚዲያ ላይ በሱ ነው ኮንፊርሜሽን የምናገኘው። ኦንላይን ስራዎችን ቢዝነስ ቤታችን ቁጭ ብለን የምንሰራቸው ስራዎች አሉ። ይህንም በሱ ነው። ኢሜይል ከሌለን
እድሉን አናገኝም። ምክንያቱም መልእክት የምንላላከውና እነሱ ኮንፊርም አድርገው የሚልኩልን በኢሜይል ስለሆነ ማለት ነው። ኢቨን ስልካችንን ማስገባት አለብን። ሌሎች ደግሞ ኦንላይን ኮርሶች፣ ኦንላይን ፍሪ ኮርሶች አሉ። እነዚህን ኦንላይን ፍሪ ኮርሶች ማግኘት የምንችለው ኢሜይል ሲኖረን ነው። በኢሜይል ስለሆነ በብዛት ማለት ነው የምንገባው። ቀጥሎ ደግሞ ለተለያዩ ነገሮች መልእክት መላላክ፣ ቪዲዮዎችን፣ ኦዲዮዎችን፣ የተለያዩ ዶክመንቶችን ለመላላክ ኢሜይል በጣም ወሳኝ ስለሆነ በዚች በቀላል ስቴፕ በትንሽ ደቂቃ ውስጥ ክሬት የምታደርጉትን ነገር ብዙ ነገር ሉዝ አታድርጉበት ማለት ነው። ቀጣይ ደግሞ ምን ላይ ሰራላችኋለሁ? ኢሜይልን በመጠቀም ዩቲዩብን እንዴት እንከፍታለን፣ ኦንላይን እንዴት አፕላይ እናደርጋለን፣ ቤታችን ቁጭ ብለን መስራት የምንችለው በየዘርፋችን፣ በየችሎታችን፣ በየአቅማችን አፕላይ አድርገን ልንሰራባቸው የምንችላቸውን ነገሮች አሳያችኋለሁ። እንደ ሳምፕል ኦንላይን ኮርሶች አሉ። እነሱን እንዴት አፕላይ አድርገን መማር እንደምንችል፣ ስኮላሮችን አፕላይ ማድረግ እንችላለን። በኢሜይላችን ነው መልእክት መላላክ የምንችለው። ብዙ ነገሮች አሉ። በዚህ መልክ የማውቀውን ሼር አድርግላችኋለሁ። እናንተ ደግሞ ቤቱን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ አብራችሁን ቆዩ። ያላችሁ ሀሳብ ካለ ኮመንት ላይ ጻፉልኝ። አብራችሁን ስለቆያችሁ አመሰግናለሁ። ስለዚህ በዚህ መልክ ኢሜይል አካውንታችሁን ከፍታችሁ መጠቀም እንዳትረሱ። መልካም ጊዜ